ኢራን ሙሉ ስልጣኔዋ ዛሬ ሌሊት ያበቃለታል። ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል አሉ ዶናልድ ትራምፕ። የመጨረሻ ያሉትን ማስጠንቀቂያ ሰጥተዋል። ጉዳዩ የዓለም መነጋገሪያ ሆኗል። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረውን ማስጠንቀቂያ አዘል ዛቻ አጠናክረው ደግመውታል። ፕሬዝዳንቱ ትሩዝ በተባለው የማኅበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ዛሬ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ የማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምረውም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የሥርዓት ለውጥ አለም። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ጽሑፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አመልክተዋል። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናየው ይሆናል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል። እግዚአብሔር ታላቁን የኢራን ሕዝብ ይባርክ። ትራምፕ እንዲህ አሉም። ትራምፕ ኢራን የሆርሙዞች መጠን በመክፈት የተኩስ አቁም ሐሳብ እንድትቀበል ያስቀመጡት የጊዜ ገደብ ዛሬ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት አካባቢ ያበቃል። ኢራን የተኩስ አቁም ሳይሆን ሙሉ በሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታዎች አቅርባለች። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች የተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰም ለ6 ሳምንታት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋት ተፈጥሯል። ለመሆኑ ከእስራኤል ጋር ጠላት በመሆኗም በአሜሪካ መሪ በአንድ ቀን አጠፋሻለሁ የተባለችው ኢራን እንዴት ለዚህ በቃች? ከአይሁዶች አገር ምስረታ እስከ ቃል ኪዳን ምድር ያለው ሐቅ ምንድን ነው? ትርክቱስ ምን ያመለክታል? ከከነፈ ወዳጅነት ወደ ዘላለማዊ ባላንጣነት ኢራንና እስራኤል ምን ክፉ ደግ አሳለፉም? በዝርዝር እንመለከተዋለን። ሞት ለእስራኤል፣ ሞት ለአሜሪካ። የመጀመሪያው የኢራን ኢስላማዊ ጠቅላይ መሪ አያቶላህ ሁሜይኒ ያወጁት የትግልና የእርግማን መፈክር 50 ዓመታት ሊደፍን ተቃርቧል። 4 ዓመታት ይቀሩታል። ይህ ሁሉ ከመሆኑ በፊትም ሆነ በኋላ ግን አያሌ የታሪክ ክስተቶች በመካከለኛው ምስራቅ ተቀያይረዋል። ከከነፈ ወዳጅነት ወደ ዘላለማዊ ጠላትነት፣ ከባርነት ነፃ የወጡና ነፃ ያወጡ ሕዝቦች ታሪክ ሲተረክ። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች በዛሬው የትንታኔ መርሃ ግብር ታሪክ ጠቀስ የኢራንና እስራኤልን ሁኔታ ከሚያስቀኑ ባልንጀራ እስከ አስፈሪ ባላጋራ የደረሱበትን እውነት እናስቃኛችኋለን። ከአይሁዳውያን ስደትና መከራ እስከ ጥንታዊ ፐርሺያ ስርወ መንግሥት ምስረታ፣ ከኢስላማዊ ኢራን ሪፐብሊክ መፈርጠም እስከ እስራኤል የሀገርነት እርሾ፣ ከአያቶላህ ሁሜይኒ እስከ ዴቪድ ቤን ጉሪዮን፣ ከንጉሥ ሳይረስ እስከ መሐመድ ሬዛ፣ ከአያቶላህ ኻሚኒ እስከ ቤንያሚን ናታንያሆ፣ ከመሐመድ ሞሳድግ እስከ ዶናልድ ትራምፕ፣ በጥቅሉ ከትላንት እስከ ዛሬ ከታሪክ ትዝታ እስከ ነባራዊ እውነታ እንዳስሳለን። አብራችሁ እንድትቆዩ ስንጋብዝ ሚዲያችንን ሰብስክራይብ ብታደርጉ እኛን እያበረታታችሁ እናንተም እንደምታተርፉ በመተማመን ነው። መልካም ቆይታም። ያኔ ድሮ ምናልባትም ከዛሬ 3000 ዓመታት በፊት እስራኤላውያን ወይንም የእስራኤል ልጆች በሙሴ ወይንም በሙሳ አሻጋሪነት በኋላም በሳውልና ዳዊት መሪነት የፍልስጤምን ምድር ከረገጡ በኋላ ታላቅ ቤተ መንግሥትን በኢየሩሳሌም ላይ መመስረት ችለው ነበር። ይሁን እንጂ ኢየሩሳሌምን ዋና ከተማዋ አድርጎ የተመሰረተው የይሁዳ ስርወ መንግሥት ላይ የባቢሎኑ ንጉሥ ኃያሉ ናቡከደነጾር ወይም ቡክተነንሶር ጦርነት ከፈተና ኢየሩሳሌምን ከበባት። አይሁዳውያንን ጨፈጨፋቸው፣ አባረራቸው፣ አሳደዳቸው። እንደገና የባርነትና የስደት ሕይወት የእስራኤላውያን ጣፈንታ ሆነም። ናቡከደነጾር ኢየሩሳሌምን ተቆጣጥሮ የነሰለሞንን ቤተ መቅደስ አወደመው። በኢስላሙ አጠራር ቤተል መቅደስ። ዘመነ ባቢሎን ለእስራኤላውያን የውድቀት ዘመን ነው። በዳዊት መሪነት የገቡባት ከተማ ኢየሩሳሌም በናቡከደነጾር እንዳልነበረች ሆናለች። ቤተ መቅደሳቸው ፍርስራሽ ሆኖ እነርሱም ከከተማው ርቀው በማያውቁት ሀገር ከማያውቁት ሕዝብ ጋር መኖር እጣፈንታቸው ሆነም። ሃይማኖታቸውን ማከናወንም ፈጽሞ የማይችሉበት ታሪክ ገጠማቸው። እስራኤላውያን
የባቢሎናውያን ባሪያዎች ሆኑ። ይህ እየሆነ ሳለ ታዲያ ከኢራን ምድር አንድ የዓለምን ታሪክ የሚለውጥ መንግሥት ተወለደ። ታላቁ የፐርሺያን ኢምፓየር። የፐርሺያ ኢምፓየር የሰው ልጆች ሁሉ የፈለጉትን የማምለክ መብት አላቸው ሲላወጀ፣ ይህ ለእስራኤላውያን ብስራት ነበር። በመሠረቱ ፐርሺያ ዓለምን የማስተዳደር ህልምም ነበራት። ለዚያም ሁሉም የሰው ልጅ ዘርና ሃይማኖት ሳይገድበው አንድ ሕዝብ መሆን ይችላል ብለው በማሰብ ከማንም ቀድመው ግሎባላይዜሽንን አወጁ። የከተማቸውን መግቢያም የሰው ልጆችን እኩልነት ለማሳየት ጌት ኦፍ ኦል ኔሽንስ የህዝቦች ሁሉ መግቢያ ሲሉ ሰየሙት። ግሪኮችን አንበርክከው ዓለምን በኃያልነትን መምራት ችለው ነበር። ፐርሺያዎች ምናልባትም የአሁኖቹ ኢራኖች የተፈናቀሉ ህዝቦች ሁሉ ወደ አካባቢያቸው እንዲመለሱ አዋጅ አወጁም። የፐርሺያው ንጉሥ ታላቁ ሳይረስ ከዚህ በኋላ እስራኤላውያን ከባቢሎኖች ባርነት ነፃ ናችሁ ብሎ አወጀላቸው። ወደ ኢየሩሳሌምም ተመልሰው መንግስታቸውን ይመሩ ዘንድ ወሰነላቸው። እስራኤላውያንም ዳግም ኢየሩሳሌምን መርገጥ ቻሉ። በዚህም በነ እዝራ ወይም ኡዘይር መሪነት ዳግም ለማንሰራራት ጣሩ። ቤተ መቅደሳቸውንም መልሰው ገነቡ። አይሁዳውያን በቅዱሳን መጽሐፎቻቸው የኢራኑን ንጉሥ ሳይረስን ፈጣሪ አይሁዶችን ነፃ ያወጣ ዘንድ የላከው የተቀደሰ ንጉሥ ነው ብለው ያምናሉ። የእርሱን መሾምም ተአምር ነው ይሉታል። የሳይረስ ነፃ ናችሁና ወደ ኢየሩሳሌም ሂዳችሁ ቤተ መቅደሳችሁን ገንቡ ሐሳብን በመተው ከኢራን አንለቅም ያሉ ጥንታዊ አይሁዳውያን ዛሬም ድረስ በፋርሶች ምድር ይኖራሉ። ከዚያም በኋላ ሮም ኃያል ሲሆን የእስራኤላውያን ዕጣ ፈንታ መልሶ ባርነትና ስደት ሆኖ 2000 ዓመታትን ካሳለፉ በኋላ እንደ አውሮፓውያን አቆጣጠር በ1948 የእንግሊዝ ኢምፓየር ዳግማዊ የኢራን ፐርሺያ ኢምፓየር ሆኖላቸው የፍልስጤም ምድር ላይ ሀገር እንዲገነቡ አደረጋቸው። ታዲያ እስራኤል በመካከለኛው ምስራቅ በእንግሊዝ ይሁንታና አጋዥነት ስትመሰረት አዲሷን ሀገር እንኳን ደህና መጣሽ ብላ በመቀበል ከሙስሊም ሀገራት የያኔዋ የሻሆቹ ሀገር ኢራንን ከካማሊስቷ ቱርክ በስተቀር ከቶ የቀደማት አልነበረም። አሁንም ልዩነቱ ኢራን የቀደመዋን አቅም አለመያዟና በሃይማኖትም ከዞራስታኒዝም የኢስላም ተከታይ መሆኗ ነበር። ያኔ እስራኤል በ1948 በፍልስጤም ምድር ላይ እንደ ሀገር ስትመሰረት ከቱርክ በመቀጠል የሀገርነት ዕውቅና የሰጠቻት ኢራን ነበረች። ያኔ ኢራን የምትመራው የምዕራባውያን አጋር በነበረችው በሻህ መሐመድ ሬዛ ፓህላዊ አገዛዝ ነበርና እስራኤል ጋር ክንፍ ያሉ ወዳጆች ሆኑ። የእስራኤል መስራችና የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጉሪዮን በመካከለኛው ምስራቅ የእስራኤልን መገለልና መነጠል ለመቀነስ አረብ ካልሆኑ ሙስሊም ሀገራትና በቅርብ ርቀት ካሉ ሀገራት ጋር ወዳጅነትን መመስረት እንዳለባቸው በጽኑ አመኑ። እናም እስራኤል ከሀገራችን ኢትዮጵያ ጋር ጠንካራ ወዳጅነትን በመመስረት እንደጋገፍ አለቻት። ያን እስራኤል እንደ ዛሬው በምዕራባውያን የፈረጠመች አልነበረችምና የኢትዮጵያን ወዳጅነት ያስፈልጋት ነበር። ይሁን እንጂ ሳዑዲ አረቢያ በኢትዮጵያ ላይ በነበራት የገንዘብ ተጽዕኖ ምክንያት ኢትዮጵያ ከእስራኤል ጋር ያላትን ግንኙነት አቋረጠች። ከኢትዮጵያ ውጭ ግን ወዳጅ አድርጋ የያዘቻቸው ሀገራት ምናልባትም ኢራንና ቱርክ ብቻ ነበሩ። ስኬታማ በፍቅር የከነፉ ወዳጆች ሆኑ። ነገር ግን የኢራንና እስራኤል የፍቅር ነበልባል ኢራን በጠቅላይ ሚኒስትር መሐመድ ሞሳድግ አመራር ስር ስትገባ ውሃ ተቸለሰበት። ጠቅላይ ሚኒስትር መሐመድ ሞሳድግ ኢራንን ከምዕራባውያን ትብታብ ለማውጣትና ምዕራባውያን የሚዘውሩትና የሚመዘብሩትን የሀገሪቱን ነዳጅ ለማትረፍ እየጠራረገ ማውጣት ጀመረም። እስራኤልንም የምዕራባውያን መሳሪያ ናት በማለት ጠላት አድርጎ ፈረጃት። አለመታደል ሆነበትና መሐመድ ሞሳድግ ብዙም ሳይቆይ ከስልጣን ተወገደም። ገና ስልጣን በያዘ በ2 ዓመቱ በምዕራባውያን ተፈንግሏል። የአሜሪካና የእንግሊዝ ደህንነቶች በመመሳጠር መሐመድ ሞሳድግን በመፈንቅለ መንግስት አስወግደው ያንኑ የሻሁን ተላላኪ መንግስት ኢራን ቤተ መንግስት ላይ አስቀመጡት። እናም ኢራንና እስራኤል ዳግም ፍቅራቸውን አደሱና ሽርሽር ያዙ። ሻህ መሐመድ ሬዛ የምዕራባውያን የአንጀት ወዳጅ ሆኑ። እስራኤል ጋር ሁለገብ አጋርነትን ፈጠሩ። እስራኤል በቴህራን ኤምባሲዋን ከፈተች። ኢራን ለእስራኤል ዋነኛዋ የነዳጅ አቅራቢ በመሆን የእስራኤልን ኢኮኖሚ ማሳደግ ያዘች። የንግድ ግንኙነታቸው ጦፎ ከኛ በላይ ወዳጅ ላሳር እያሉ ተሳሰሩ። ኢራንና እስራኤል ከኢኮኖሚ አልፈው በወታደራዊና በደህንነት ዘርፎች የማይነጣጠሉ አጋሮች ሆኑ። ይህ ለእስራኤል የማይገኝ እድል ነበረም። ኢራን እስራኤልን ከምትፈልጋት በላይ እስራኤል ኢራንን ትፈልጋት ነበር ይላሉ ለአልጀዚራ ትንታኔያቸውን ያስቀመጡት የኦክስፎርድ ዩኒቨርሲቲው የታሪክ ተመራማሪ ኤሪክ
ኬቨንስላንድ። ያኔ ኢራን ከእስራኤል ጋር በፍቅር ስትሰክር ስለ ፍልስጤማውያን ስቃይና መከራ እንዲህ እንደ ዛሬው ግድ የሚሰጣት ሀገር አልነበረችም። ግና ዓመታትን ወለዱና በኢራን ምድር አንድ ትልቅ የታሪክ ነውጥ ተፈጠረም። የኢራን ብቻ ሳይሆን የመካከለኛው ምስራቅና የዓለምን የኃይል ፖለቲካ አስተላለፍ የቀየረም፣ ለምዕራባውያን እጅግ አስደንጋጭ፣ ለአረቦች ደሞ ግራ አጋቢ፣ ለኢራናውያን ፈንጠዚያን የፈጠረ የታሪክ አብዮት ኢራን ውስጥ ፈነዳም። ዘመኑ 1979 ነው። በምዕራባውያን ተላላኪውና በኢስላም ጠላት ነው ባሉት በሻህ መሐመድ ሬዛ ፓህላዊ ንጉሣዊ አገዛዝ ላይ ኢማም አያቶላህ ሩሁላህ ሁሜይኒ እስላማዊ አብዮት አቀጣጥለው የሻሁን መንግሥት ገለበጡት። የምዕራባውያኑን ስልጣኔ የሰይጣን ስልጣኔ ነው ብለው አወጁም። ኢራን ከዚህ በኋላ የምትመራው በኢስላማዊ ሕግ ነው አሉ። እናም የሙስሊሞችን ጠላት ሲበይኑ አሜሪካን ታላቋ ሰይጣን አሉና እስራኤልን የታላቋ ሰይጣን ተላላኪ ትንሿ ሰይጣን ብለው በአደባባይ ፈረጁና የኢራንና የሙስሊሙን ዓለም ቀንደኛ ጠላቶች ብለው አወጁም። የኢራንና እስራኤል ወዳጅነትም በቅጽበት ወደ ዘላለማዊ ጠላትነት ተቀየረም። ኢማም አያቱላህ ሩሁላህ ሁሜይኒ የኢራንን እስላማዊ አብዮት ማዕዘኖች አንዱ ቁድስ ወይም ኢየሩሳሌም ነች አሉ። እናም ቁድስን ከወራሪዎች ምዕራባውያንና ከጽዮናዊቷ ወይንም በእርሳቸው አጠራር ከትንሿ ሰይጣን ማውጣት የኢራንን የመላው ዓለም ሙስሊሞች ግዴታ ነው ሲሉ አወጁም። ይህንን ለማድረግ ደግሞ ፍልስጤማውያን ነጻ ማውጣት አለብን፣ ፍልስጤማውያንን አደራጅተን ማስታጠቅና ማታገል አለብን አሉ። በዚህ አላበቁም። ያኔ እሳቸው ኢራንን ሲቆጣጠሩ እስራኤል ሊባኖስን ወራ ነበርና እዚያ ገብተን እስራኤል እንዋጋለን አሉ። መካከለኛው ምስራቅ ግልብጥብጥ ወጣ። አሁን ኢራን ስሟ ኢስላማዊት ሪፐብሊክ ተብሏል። የና አሜሪካ ኤምባሲ ተዘጋም። የእስራኤል ኤምባሲ ወደ ፍልስጤም ኤምባሲነት ተቀየረም። ኢራን ለእስራኤል ሰጥታ የነበረውን የሀገርነት እውቅና ማነሳች። እስራኤልም የተወረረችዋ ፍልስጤም ተብላ እንድትጠራና እስራኤል የሚባል የሀገር መጠሪያ በኢራን ውስጥ እንዳይውል በሀገሪቱ ሕግ ተደነገገም። ድራማዊው የኢራንና የእስራኤል ግንኙነትም እንዲህ ሆኖ ተገለባበጠም። ኢማም አያቱላህ ሁሜይኒ ሊባኖስ ላይ ጦራቸውን ልከው ሂዝቡላህን አቋቁመውና እስራኤልን በእጅ አዙር መዋጋት ጀምረዋል። እናም የእስራኤል ጦር ተሸንፎ ከሊባኖስ እንዲወጣ በማድረግ ኢራን የመጀመሪያ ምቷን እስራኤል ላይ አሳርፋለች። ኢራን በዚህ አላበቃችም። የእስራኤልና የአሜሪካ ጠላት የሆኑ ታጣቂዎችን በመካከለኛው ምስራቅ ፈለፈለቻቸው። ሐማስን አሰልጥና መሳሪያ አስታጥቃ ከመሬት ውስጥ ሆኖ እንዴት መዋጋት እንዳለበት አስተምራ አጠናከረችው። ከዚያ በኋላ ለእስራኤል የኢራን ያክል አስፈሪም ሆነ አደገኛ ጠላት አልተፈጠረም። ኢማም አያቱላህ ሩሁላህ ሁሜይኒ የረመዳን የመጨረሻ ጁማ ቀን የቁርስ ቀን ብለው እንዲታሰብ አዘዙም። እናም በዚያን ቀን ኢራን ላይ ዝክሩና አጀንዳው ሁሉም ስለ ፍልስጤምና ስለ መስጅድ አልአቅሷ ብቻ ይሆናል። ኢማም ሁሜይኒ የአረብና ፐርሺያ ስንጥቅን እንዲሁ የሻዕና የሱኒ መለያየትን ለማስቀረት ቁድስ ቁልፍ ሚና እንድትወጣ በከፍተኛ ሁኔታ ሰበኩም። ቅዱሳቶቻችን አንድ ያደርጉናል ሲሉ ተጣሩ። በአንድ አላህ የምናምን ህዝቦችንና በዚህ እንተሳሰር፣ የኢስላም ጠላቶችን አብረን እንታገል ሲሉ ለአረቦችም ጥሪ ያቀረቡ። አረቦች ግን በተቃራኒው ኢራንን የበለጠ ጠላት እያደረጓትና ምዕራባውያንና እስራኤልን ደግሞ የበለጠ ወዳጅ እያደረጉ መጥተዋል። እናም የኢራንና የእስራኤል የጠላትነት ታሪካዊ ዳራው ይህ ነበር። ዛሬ ላይ ከሁለቱ ሀገራት በላይ ጠላትና ባላንጣ ቢፈለግ አይገኝም። ኢማም አያቱላህ ያስጀመሩት መፈክር ዛሬ ላይ የኢራን ህዝብ መፈክር ሆኖ ቀርቷል። ሞት ለአሜሪካ፣ ሞት ለእስራኤል እያሉ ኢራናውያን እስራኤልና አሜሪካን እየታገሉና እየረገሙ አሁንም አሉ። በአውሮፓውያኑ 1989 በ86 ዓመታቸው ቴህራን ውስጥ ሕይወታቸው ያለፈውን አንጋፋውን የኢራን መሪ ሁሜይኒን የተኩት ያሁኑ የኢራን ጠቅላይ መሪ አያቶላህ አልኻሚኒ ያለቃቸውን መርህ አስቀጥለው ከአሜሪካና እስራኤል ጋር ያለውን ፍጥጫ አንረውታል። በፍልስጤማውያን ንጹሐን ጭፍጨፋ ላይ ተደጋግማ የምትወቀሰውን እስራኤልን እንደ በኩር ልጅ የምታሽሞነሙነው አሜሪካን በዋና ባላንጋራነት የያዙት አያቶላህ አልኻሚኒ ሰሞኑን በሀገራቱ መሪዎች በዶናልድ ትራምፕም ሆነ ቤንያሚን ኔታንያሁ ኢላማ ውስጥ ገብተሃል፣ ከፈለግን እንገድልሃለን የሚል ማስፈራሪያ ጭምር ተልኮባቸዋል። ዕድሜያቸው 85ን የተሻገረው እኚሁ የኢራን መሪ ሞትን እንደማይፈሩ ለኢራን ነጻነትና ለእስልምና ክብር እንደሚሞቱ ከመናገር አልፈው በድብቅ ተተኪዎችን ማሰናዳታቸው በአደባባይ ተወርቶባቸዋል። የኢራንና እስራኤል ብሎም የአሜሪካ ወቅታዊ ሁኔታ እጅግ በፍጥጫ የተሞላና ከሰሞንኛው የሚሳኤል ዝናብ የአፍታ ረፍት ያገኘ ቢሆንም ጉዳዩ ያለንባት ምድር ዋና አጀንዳ ከመሆን
ሳይሆን የሚቀር አይደለም። እኛም በዛሬው መርሃ ግብር ታሪካዊ ዳራውን ገለጥን እንጂ አሁናዊ ፍትጊያውን በቀጣይ መሰናዶዎች እንደምናቀርብ ቃል እየገባን አብራችሁን ስለምትሆኑ ምስጋናችንን እናቀርባለን። ሚዲያችንን በሰብስክራይብ በመወዳጀትና ዝግጅቶቻችንን በማጋራት የአብሮነት ስንቅ ታቀብሉን ዘንድ አክብሮታዊ መጠይቃችን ነው። አስተያየታችሁን በመስጫ ሳጥኑ ውስጥ አስቀምጡልን። መልካም ጊዜ በያላችሁበት ይሁን።